እነዚህ የወር አበባ ንጽህና መጠበቂያዎች ያው እንግዲህ አሁንም ፔሪድ ፖቨርቲ የሚባል ወይም ደግሞ የዚህ ነገር እጦት ችግር አለ ተብሎ ይነገራል ብዙ ጊዜ እና አሁን በቅርቡ ዩኤን ውመን ያጋራው ጥናት ላይ አፍሪካን ብቻ ሳይሆን ይሄ ነገር ዓለም አቀፍ ደረጃ ላይ ያለ እንደሆነ ነው የሚያሳየው ማለት ነው። ለምሳሌ 37% የሚሆኑ አሜሪካ ውስጥ ያሉ ሴቶች አፎርደብል ነው ወይም ደግሞ ዋጋው ተመጣጣኝ ነው ብለው አያስቡ። ይሄ ማለት እንግዲህ ከወር ደሞዛቸው እስከ 4% ድረስ ሊያወጡ እንደሚችሉ የተናገሩት። ከዚህ ውስጥ ደግሞ 25% ተማሪዎች እንደ ወጪ ያዩታል በቃ። ስለዚህ ይሄ ነገር ከገቢ ኖሮኝ እንትን መልኩ ሆነ ወይም ደግሞ መግዛት ግዴታ ስለሆነ እነዚህ የንጽህና መጠበቂያዎች ከበጀታቸው ውስጥ እንዲያሰሉት ሆኗል ማለት ነው። ከዛ ደግሞ ቁጥሩን ስናየው ይበልጥ ይሄ ደግሞ ጥቁር የሆኑ አሜሪካን ላይ ደግሞ ችግሩ ይከፋል። ምክንያቱም የኢኮኖሚ አቅማቸው ብዙ ጊዜ እንደሚባለው የተወሰነ ችግር ላለባቸው ደግሞ ነገሩ ይበልጥ የከፋ እንዲሆን ያደርገዋል ማለት ነው። እንደገና እዚሁ አሜሪካ ላይ ደግሞ 44% የሚሆኑ ቲኔጀርስ ወይም ይሄ አፍላ ወጣትነት እድሜ ላይ ያሉ ሴቶች ያ ሰዓት ላይ ይሄ ምቾት አይሰማቸውም ወይም ደግሞ ጥሩ ነገር ላይ እንዳልሆኑ ያስባሉ። እንግዲህ ሌላ ቦታ ሁሌ የሚባል ነገር አለ አይደል? ይሄ ከማህበረሰቡ የመገለል ስሜት በተለያዩ ባህላዊ፣ ሃይማኖታዊ ምክንያቶች ሰዎች የሚሰማቸው ስሜት እንዳለ ሆኖ እንግዲህ የተሻለ የሚባለው ወይም አሜሪካ ላይ ደግሞ ይሄ ችግር አሁንም አለ ነው። 44%ዎቹ የአይነት ስሜት ይሰማቸዋል ነው። ሌላኛው ደግሞ ከግንዛቤም አንጻር 78% የሚሆኑ ከትምህርት ወይም ከግንዛቤ አንጻር አሁንም ይቀራቸዋል የተባለው እንግዲህ ይሄ ራሱ የሚያሳየው አሁንም ትኩረት እንዳልተሰጠው ችግሩ ነው። እንግዲህ እንደ ጥሩ ምሳሌ የምትነሳው ስኮትላንድ ናት። ስኮትላንድ ውስጥ በነፃ እንደ ሀገር በጀት ተበጅቶ ታቀርባለች። ስለዚህ የወር አበባ ንጽህና መጠበቂያ ችግሮችን ለመፍታት አንዱ እንግዲህ ፍሪ አክሰስ እንዲኖር ነው። ይሄንንም ብዙ የሚሟገቱ ሰዎች አሉ። ምክንያቱም ሌሎች አማራጭ የሆኑ ነገሮች ላይ በነፃ የሚሰጡ አቅርቦቶች ስላሉ ማለት ነው። ይሄን ነገር በነፃ ማቅረብ ባይቻል እንኳን እንግዲህ እኛ ሀገር ጨምሮ በተደጋጋሚ የሚጠቀሰው ከቅንጦት እቃዎች እኩል ለምንድነው ታክስ የሚደረገው ነው። እና ይሄን ደግሞ በማስቀረት እንግዲህ አፍሪካ ላይ አሁን እነ ኬንያ፣ ግብጽ እንዲሁም ደግሞ ዚምባብዌ ታክስ አንስተዋል። ስለዚህ ዋጋቸው ተመጣጣኝ ሆኖ ሁሉም እንዲያገኟቸው መሆን ችሏል ማለት ነው። ለምሳሌ ዩናይትድ ኪንግደም ላይ ይሄ ነገር ያለ አይመስልም፣ ግን ከ10 ሴቶች 3ቱ አሁንም ቻሌንጅ ያደርገናል ብለዋል ማለት ነው። ይሄ ነገር ወጪው ከባድ ነው የሚለውን ነገር አንስተዋል ማለት ነው።